ሰላም ጤና ይስጥልኝ እንደምን አላችሁ? አዶናይ ይባላለሁ። የኢትዮጵያ የቲክቶክ ገጽታ በአንድ ዓመት ውስጥ የቀየርኩ ወጣት ነኝ። በነገራችን ላይ የማትገመቱ ሰው ሁኑ የሚለውን ነገር በግልጽ ያሳዩን ቴዲ አፍሮ እና ጃኒ ናቸው ማለት ነው። ቲክቶከሯ ጃኒ ወይንም ስመኝ ገብሩ ከወራት በፊት የመኪና አደጋ ማድረሷ ይታወቃል። ለመሆኑ ያ ጉዳይ ከምን ደርሶ ይሆን? የዛሬው ትዝብቴ ነው። ተመልካቾች ቦታው ድረስ ሄጄ ቪዲዮ ቀርጬም በአደጋው ሰዓት በቦታው ላይ የነበሩ ጥበቃዎችን አነጋግሬ ይሄ ነገር ተደጋገመ። ጋይስ ምንድነው? ጃኒ እንዳታገኛት፣ ቲጂ እንዳታገኛት፣ ይሄ ነገር ተደጋገመ። እሺ በቃ እሺ ጋይስ፣ እኔ ማንንም ሰው አላገኝም። እኔ በጥሩ ነገር አስቤው ነው። እሺ በውስጥ አጥምዳኝ አታውቅም፣ በውስጥ ሴራ ሰርታብኝ አታውቅም። ከላይ ብቻ ነው። ገባችኋ? እኔ ስጠላሻለሁ እንዲማማኝ ኔቨር እኔ መቼም አልጠላሽ። እናንተ ደንቆሮ ደጋፊዎች እሷን የምትወዷት ከሆነ አፋችሁን አትክፈቱ። የአዶናይ እና የጃኒ የራሳቸውን መንገድ ጀምረዋል። አህለ ወሰህለን ዓለም ላይ የምትገኙ እህት ወንድሞቼ ሁላችሁም ታስሬ ዛሬ ተፈትቻለሁ። አሁን ገና ቤት መድረሴ ነው። ሰላም እንዴት ናችሁ? የናታን ቫይ ቤተሰቦች ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል። እንግዲህ ጃኒ ወደ ዱባይ መሄዷን ይታወቃል። ዱባይ የሄደችበት ምክንያቱም ለጂጂኪያ ልታገኝ ነው የሄደችው። ጂጂኪያ ደግሞ እንደምናውቃት የአዶናይ ጠላት ናት። እዚሁ ሚዲያ ላይ ብዙ ነገር ስትናገር ነበር ስለ አዶናይ ማለት ነው። አሁን ላይ ጃኒ ወጥታ ተናግራለች። እንዴት የአዶናይን ጠላት የሆነችውን ሴት እንዴት ከሷ ጋር ግንኙነት ይኖርሻል ተብላ ስትጠየቅ ጃኒ የሰጠችውን ምላሽ ከኔ ህይወት ጋር ምን ያገናኘው እኔ አያገባኝም ለሱን የተናገረችው ነው ያለችውና ብዙ ሰውም ጆን ዳንኤል እውነቱን ነበር ማለት ነው እያሉት ነው። ሌሎችም ጉዳዮች አሉ፣ አብረን ሆነን እናያለን። ይሄን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮአችን ቺርስ እንበል እንጂ ብርጭቋችንን እናጋጭ እንጂ ዌር አር ዩ ቤቢ እንደ ሳራ ሀበሻ ሀብታም ጃኒ የኔ ቆንጆ ማማዬ እንኳን ደስ አለሽ። ልታስለቅሰኝ ነች ጃኒ የኔ ቆንጆ እንዴት ነሽ? ቴንክ ዩ ሶ ማች ማማዬ ተባረክልኝ። ላይቭ ላይ ያለች ነው ራሷ ጃኒ መጣ አንበሳ እየሰጠቻት ማለት ነው። የኔ ጀግና እኔ ስጠላሻለሁ እንዲማማኝ ኔቨር እኔ መቼም አልጠላሽ። መቼም እኔም አልጠላሽ መቼም you know how much I love you የኔ ዋ እኔ እንደ ራሴ ስላየውሽኝ ነው። እሺ ከዚህ በኋላ ደግሞ ባንቺ ብዙ ነገር ተምሬያለሁ። ይሄ መጫላት ምናምን ጥሩ አይደለም። እንደፈለግሽ ሆነሽ ኖሪ። አንቺ ደስ ያለሽ ሆነሽ ኖሪ። አንቺ ነሽ የምትኖሪው እንጂ እኛ አይደለንም። ግን አንዳንድ ጊዜ ታውቂያለሽ ሰውን ስትወጂው ስትቀርቢው ምናልባት ምን የሚሰማሽ ነገር አለ። ግን ለካ መለያየትም አለ፣ ለካ መሞትም አለ። እሱን አናስታውስም ሁሉ ጊዜ እና ምን አርገሽኝ? እኔ ምንም አላረግሽኝም ነው ያው በመሀላችሁ መግባት አላስፈላጊ ነውና እንደፈለግሽ ሆነሽ ኑሪ። እንግዲህ ጋይሶች ይሄ አንበሳ የሰጠቻት ማለት ነው ጃኒ እና አዶናይ አንድ ላይ ያሉ ማለት ነው። ከመለያየታቸው በፊት ነው እኔ ሲመስለኝ ማለት ነው። የአዶናይ እና የጃኒ ጉዳይ ፕራንክ ካልሆነ የመለያየታቸው ምክንያቱም ይሄ ሊሆን ይችላል። ለጂጂ ብቻ ሳይሆን ማለት ነው ለሞጣም ሄዳ ነው አንበሳ ያወረደችላት እሱ ይመስለኛል። ይሄን ነገር ከተፈጠረ በኋላ ነው ከአንድ ቀን ከሁለት ቀን በኋላ ነው ተለያይተናል ብሎ የወጡ ማለት ነው። እና ሞጣም ጂጂም እንደምናውቀው 24 ሰዓት አዶናይን ሲሰድቡት ነው የሚሉት። ጃኒ ደግሞ መታ አንበሳ የሰጠቻቸውና ይሄ ሊሆን ይችላል። በውስጥ አጥምዳኝ አታውቅም፣ በውስጥ ሴራ ሰርታብኝ አታውቅም። ከላይ ብቻ ነው። ገባችኋ? ጀስት እንደ እናት ነው የምትናደድብኝ ምናምን። ልቧ ንጹህ ነው አይስዌ ስለተናገረችኝ ላይቭ ላይ ምናምን ስለታች እና አገኛታለሁ አለች። አሁን ዱባይ ነው። ምንድነው ነው የምትሉት? አልገባኝም። አውርቼ የረሳሁት ነገር አለ። እዚህ ጋር ደግሞ ኮመንት ላይ ምን ይሏታል? አዶናይን እየሰደበችው ነበር እኮ እቺ ሴት ምናምን ሲሏት የሰጠችውን መልስ ስሙት። አታቀሳሱ እስኪ። ፍቅር ያሸንፋል። ረፍ እንደ ከኔት ጋር ምን ያገናኛል ታዲያ? እኔ ሌላ ያ ሌላ የሚል ነገር አለ። አንዳንዴ ጋይስ ነገሮችን ወደ ኋላ መተው ያለባችሁ ነገሮች አሉ። ወደ ኋላ እንደሰማችሁት ነው ያ ሌላ እኔ ሌላ ነው ያለችው። ይሄ ማለት ስለ አዶናይ አያገባኝም ማለት ነው።
እና ይሄ ነገር በእኔ አይ ትክክል ሆኖ አልታየኝም። እስቲ እናንተስ እንዴት ታዩታላችሁ? እናንተ ደንቆሮ ደጋፊዎች እሷን የምትወዷት ከሆነ አፋችሁን አትክፈቱ። የሚወዱትን ሰው ፍሪ አርጓት፣ ፍሪቱ። ኦኬ እናንተ ድጋፋችሁ እዚህ ሶሻል ሚዲያ ላይ ስላለው ነገር ነው እንጂ ስለ ፕራይቬት ህይወቷ ስለምትገናኘው ስለማትገናኘው ከገሌ ጋር አትገናኝ ይላችሁ። አሁን እኔ እናንተ አላችሁ አይደል አትገናኝ፣ እሷ ወጣው እውነታችሁን እኮ ነው አልገናኝም። አሁን እኔ ብጣላት ስኖር ግን አልጣላት፣ ምክንያቱም በቃ አወኳት ጃኒ ማለት በቃ በፍርሃት ውስጥ ያለች ልጅ ናት። ኖ ሲሪየስ ነው። የአዶናይ እና የጃኒ የራሳቸውን መንገድ ጀምረዋል። እሱም የራሱን ላይፍ ነው፣ እሷም የራሷን ላይፍ ቀጥላለች። በግልጽ ነው የተናገሩት፣ ፕራንክ አይደለም። ዛሬ እስቲ ይለፍላችሁ፣ በላይፋቸው ተለያይተዋል። አለቀ። ጃኒ በጣም ጀግና የሆነች ሴት ናት። ማለትም እዚህ ቲክቶክ ላይ እያየናት ነው፣ ሰርታ ነው እዚህ የደረሰችው፣ የራሷን ህይወት የቀየረችውና በጣም ልትደነቅ የሚገባት ሴት ናት። ነገር ግን ይሄ ነገር እንዴት ታዩታላችሁ እናንተ? ለጅጅና ለሞጣ እንደዚህ ማድረጓን ትክክል ነው አይደለም? ወደ ጃኒ ስመለስ እጅግ በጣም በኩራት ነው አምባሳደራችን ያረግናት። ምክንያቱም በጣም ጠንካራ ሴት ናት። በዚህ እድሜዋ ራሷን ችላ የምትኖር ራሷን ችላ የምትወስን ሴት ናትና እኔ ደግሞ ሴት እንደዚህ ጠንካራ ሲሆን በጣም ደስ ይለኛል እና በደስታ ነው አምባሳደር ያረኳት። ከሷ ጋር አምባሳደር ሆነን በጣም ብዙ እንደምንጓዝ ከዚህም ቀደም ሰክሰስፉል ነበርን፣ የበለጠ ሰክሰስፉል እንደምንሆን እርግጠኛ ነን። ጃኒ በጣም ነው የምንወድሽ፣ በጣም ወዳችኋለሁ። በጣም በነገራችን ላይ በጣም ደስ አንዳንድ ጊዜ ከታናሽ ትምህርት ጃናት ራሱ እንደዚህ ያደፋፈረችኝ አይታችሁኝ ከሆነ እዛ ብራንድ አምባሳደርነት ስንፈራረም ቪዲዮዋን ጠጋርጋ ነይ ግቢ፣ ይሄ ፊት እኮ አመቱን ሙሉ መለመድ አለበት እና በቃ ነይ ምናምን፣ አሁን ዱባይ ሆና ላይቭ መግባት አለብሽ እና በጣም ደስ የምትል ልጅ ናትና ኦኬ አልኩኝ። ያው በቃ እስኪ ለምን አልገባም አይደለ? ያ ስራ ላይ ደግሞ ግዴታ ሁሉን ነገር መድፈር ያስፈልጋል። ከዛ በኋላ ደግሞ ሰርቶ ማሳየት ያስፈልጋል። ይሄ ነገር ተደጋገመ። ጋይስ ምንድነው ጃኒ እንዳታገኛት ጂጂ እንዳታገኛት ይሄ ነገር ተደጋገመ። ጃየት ይሄንና ተወይኔስት ብዙ ሰዎች ይደጋገማችሁ ነው። እንደወጣው ዋትስአፕ ላይ አወራታ ደውላታለሁ። ዋትስአፕ ላይ ቦቲንግ። አሁን የምናየው ደግሞ አዶናይ አዲስ ፖስት ያደረገውን ቪዲዮ ከተመለሰ በኋላ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አዶናይ ይባላለሁ። የኢትዮጵያ የቲክቶክ ገጽታ በአንድ ዓመት ውስጥ የቀየርኩ ወጣት ነኝ። ስራዬ ማስቀድም፣ ወሬ ማላበዛ የዘመኔ ጀግና ነኝ። በአዲስ ክስተት ተመልሻለሁ። በአዲስ ይዘት ነው የተመለሰው። እንግዲህ አዶናይ እዚሁ ቲክቶክ ላይ ድጋሜ ሊያስገርመን ነው። ቲክቶከሩ ፕሬዚዳንት ማሜ እንግዲህ ታስሮ እንደነበር ሁላችንም እናውቀዋለን። አሁን ተፈቷል በዋስ ማለት ነው። እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አህለ ወሰህለን። ዓለም ላይ የምትገኙ እህት ወንድሞቼ ሁላችሁም ያው ታስሬ ዛሬ ተፈትቻለሁ። አሁን ገና ቤት መድረሴ ነው። እንዲሁም ለዚህ ስር ያበቁኝ እጅግ በጣም ብዙ ስህተቶች አሉ። ዛሬ ላይ ቆሜ እንዳስብ ያደረገኝ በጣም ብዙ ጊዜ እሳሳታለሁ። እናንተ ምሕረትና እናንተ በጎነት መልካምነት ከይር ስራ እና ስም ጠቅሼ ማልጨርሰው በጣም ብዙ ሰው ነው ያስቀየምኩ። ናሆም ፎንቲ ወንድሜ፣ ለሚ ብራዘር፣ እነ ቤታዮ፣ ዲቦራ፣ ሄለን ወርቅዬ፣ እነ ማሪያ፣ ጆን ዳንኤል፣ ጃኒ ሁላችሁንም እጅግ በጣም ከልብ ይቅርታ ጠይቃለሁ። ያው እንደኔ ስህተት ሳይሆን እንደናንተ መልካምነት ደግነት ይቅርታ እንደምታደርጉልኝ ባለሙሉ ተስፋ ነኝ። ሰው ሆኖ ማይሳሳት የለም። እኔ ነብይ አይደለሁ፣ እንዲሁም ደግሞ ሰው ነኝ። ያው ሰው ደግሞ ሳሳታለሁ። ስሳሳት ደግሞ ይሄው እንደዚህ ታርም ይወጣለሁ። እንዲሁም ደግሞ የህግ ቦታ የህግ አካላት የታሰርኩበት ለሚ እንዲሁም እዚህ አራዳ እጅግ በጣም የተከበራችሁ ከላይ እስከታች ያላችሁ የህግ አካላት እጅግ በጣም ትልቅ ክብር ሰጣችሁ መክራችሁኝ አሁን ዛሬ ላለሁበት ትልቅ መለወጥ እንዲሁም ለውጥ
ለመከራችሁኝ ላበረታታችሁኝ በቃ ይሄ ስህተት ነው ይሄ መሆን የለበትም ከህግ አግባብ እንዲህ ነው ብላችሁ ለመከራችሁኝ እንዲሁም ጠበቃዬ ውዴ ጓደኞቼ ስለኔ ስትከራተቱ የነበራችሁት እኔን ለመታችሁ በመጠየቅ በሁሉም ነገር ከጎኔ ለነበራችሁት ሁላችሁ እጅግ በጣም አመሰግናለሁ። አሁንም ደጋግሜ የምናገረው በማወቅም ባለማወቅም ያጠፋሁትን በጣም ይቅርታ እላቸዋለሁ። አይ አም ሶሪ ቴንክ ዩ። እና እንደምናየው ማሜ ተመልሷል ማለት ነው ጋይሶች። ላይቭም ገብቶ ብዙ ነገር እያወራ ነበር። ምንድነው ያለው? ናሆም ፎንቲና አዋድ ክሱን አላነሱም። አሁን በዋስ ነው የወጣሁት፣ ድጋሜ ወደ ፍርድ ቤት እቀርባለሁ ነው ያለው ማሜና አወድ። በዚህ አጋጣሚ አወድ አለ፣ ለአወድ ሼር አድርጉለት። አወድ ማለት እጅግ በጣም የለጋሽ ዘር የትልቅ ሰው ልጅ። አሁን እኔ አወድ እኔ ምን አድርጎኝ ነው እኔ አወድን የምሰድበው? ምን አይነት ክፉ ሰው በሆን ነው? አስባችሁታል? ምን አረገኝ እስኪ እኔን አወድ? በዚህ አጋጣሚ እጅግ በጣም በማወቅም ባለማወቅም ያስቀየምኩት ወንድሜ አወድ፣ አንደኛ ሙስሊም ወንድሜ ነህ፣ you are my brother real brother። ሁለተኛ አንተ የሰጪ ዘር ነው፣ ታስታውቃለህ፣ የትክሻ ያስታውቃል፣ የትልቅ ሰው ልጅ ነህ አወድ። መልእክቴን አድርሱለት እና በማወቅም ባለማወቅም ያስቀየምኩ ተግባባን። እጅግ በጣም ይቅርታ እጠይቃለሁ። I am sorry አወድ፣ ሪል ከልብ ማለት ነው። I am real just this is my heart talk ከልቤ ነው። ተግባባን። ምን አረከኝ? ምን አጠፋ? ጊፍት ነው የሰጠው እንደማንኛውም ሰው። ባሰጠስ ለጋሽ ስለሆንክ ነው፣ የትልቅ ሰው ልጅ ስለሆንክ ነው። መታ ጊፍት ሳንቲምህን በሰጠው ክብር እንጂ ማግኘት የሚገባ ስድብ አልነበረም። ከምሬ ነው ወላሂ። ተበል ዛይዲ ዲታ አንተ ራሲ ጉበቴ የምትባል 12 አንበሳ ነው ለአንተ የሰጠው። አንተ ሽንታም አንተ ራሱ ሙባረክ የምትባል ገባ 12 አንበሳ ነው የሰጠው። እኔ በሌለውበት መልክ ልሰራ መጣ ጊፍተሮችን ለመቀማት እዚህ ቤት ላይ መረብህን ጥለ ምን ስታደርግ ነበር? ሙባረክ የምትባል አንተ ጉበቴ ማለት ነው። መልሳ መልስ ስጠኝ። ተውት ለራስ እንደ ጨዋጫው ትጫወታለህ እንዴ? መጣ 6 አንበሳ ወረደ። እያንዳንዱን በኳልኩሌት ነው ስራ። ካምባላ 10 አንበሳ ከሰጣው 10 አንበሳ ለኔ መመለስ አለበት። ገባህ አይደል? 20 አንበሳ ሰጠ 20 አንበሳ ለኔ መስጠት ይገባሃል። who are you? ማን ነው ያለ በለዛ? አንተ አራዳ እኔ ፋራ ደሜን እየጠጣ የምትኖር የሽንታም ስብስብ ገባ። በዚህ አጋጣሚ መልእክቴን አስተላልፍልሃለሁ። አወድንም ልክ እንደዛው ሌላ እነ ጆን ዳንኤልን ላስላሳ አድርጌዋለሁ። በጣም ይቅርታ ጆን ዳንኤል። ጃኒንም እንደዛው በሌለችበት ለሞጣ አይዳ ጊፍት ስትሰጥ ባለፈው ጌም ስንጫወት እንደዚህ በቃ ይሄ መተው አለብኝ። እኔ መተው ያለበት ባህሪ ይሄ ነው። ቤታዮ አሁን እኔ ሰፖርት ስታደርገኝ የነበረች እህቴ ናት። ምን አደረገችን ቤታዮ? እንደው ተግባባ ምን አርጋኝ ነው ቤታዮ? እንደዛ ሙባረክ ምሳሌ ሙባረክ አሁን ከ10 ደቂቃ በፊት ስናገረው የነበረ በጣም ክፍታፍ ነኝ እኔ። ተግባባ ሰፖርት ሲያደርግ የነበረ ከወንድሜ ጎን ነኝ። ወንድሜ እያለ ራቁቴን ሄዳለሁ እንጂ 1 ሚሊዮን ኮይን ሰጣለሁ ሲል የነበረ ጀግና ወንድማችን ነው ሙባረክ። ጉበቴ ምናምን ማለት አግባብ አይደለም። ቲክቶከሯ ጃኒ ወይንም ስመኝ ገብሩ ከወራት በፊት የመኪና አደጋ ማድረሷ ይታወቃል። ለመሆኑ ያ ጉዳይ ከምን ደርሶ ይሆን? የዛሬው ትዝብቴ ነው። ተመልካቾች ቦታው ድረስ ሄጄ ቪዲዮ ቀርጬም በአደጋው ሰዓት በቦታው ላይ የነበሩ ጥበቃዎችን አነጋግሬ አደጋው ያደረሰውን ጉዳት አይቼ አሽከርካሪዋ ወይንም ደግሞ ቲክቶከሯ ጃኒ በሰዓቱ በምን አይነት ሁኔታ ውስጥ እንደነበረች አጣርቼ ትዝብቴንና ምልከታዬን እንደ ዜጋም እንደ አንድ ጋዜጠኛም ይዤላችሁ ቀርቤያለሁ። አብራችሁን ከቆያችሁ ቪዲዮውንም የማስመለክታችሁ ይሆናል። እንደሚታወቀው ከወራት በፊት ስመኝ ገብሩ ወይንም ጃኒ በተለምዶ ከሲግናል ፖሊስ ጣቢያ ወደ ቺቺኒያ መሄጃ ላይ ማለትም
በምትመለከቱት ቪዲዮ መሰረት ማታ እጅጉን ጠጥታ እንደነበረ ሰክራ እንደነበረ ከቦታው የደረሱኝ መረጃዎች አመላክቷል። በአካልም ሄጄ ተገኝቼ አጣርቻለሁኝ። እናም ይሄን መረጃ ዛሬ ለምን ልታመጣው ቻልክ የሚል መነሾ ወይንም ደግሞ ጥያቄ ልታቀርቡልኝ ትችላላችሁ። እኔ በሚዲያ በቆየውባቸው በተለይም ደግሞ ይህ የኮሪደር ልማት ከመጣ በኋላ በርካታ ነጋዴዎች ወይንም ደግሞ ከአዲስ አበባ ወጣ ባሉ አካባቢዎች የሚመጡ ከአህያ ጋር ማለትም ከንብረቶቻቸው ጋር የሚመጡ ሰዎች የኮሪደር ልማቱ ረግጠዋል፣ ይሄ ዜና ይሰራ ተብሎ ዜና ሰርቼ የአህዮቹ ባለቤት እስከ 5000 ብር የተቀጡበት መቀጮን ዜና ብዬ ሰርቻለሁኝ። ያ ዜና መቼ ነው የተሰራው? እንዴት ነው ካላችሁ የሚመለከተው አካል ሊጠይቀኝ ይችላል። ማስረጃዎችን አቀርባለሁኝ። የኔ የዛሬው ጥያቄ ለጃኒ ብቻ ሳይሆን እነዚህ ቲክቶክ ላይ ኢንፍሉዌንሰር የሚባሉት ወይንም ደግሞ ፐብሊክ ፊገር የሚባሉ ጃኒ ብቻ ሳትሆን ሌሎችም መሰል አደጋዎችን ሲያደርሱ የህጉ ሁኔታ ማህበረሰቡ ከምን ደረሰ ብሎ ለምን ሳይጠይቅም መንግስት ወይንም ደግሞ የሚመለከተው አካል ደግሞ ስለ ጉዳዩ የተደረሰበትን አፈጻጸም ስለምን አይነግሩንም? ለምሳሌ ጃኒ ሌሎች ጉዳዮችን እመጣባቸዋለሁ ውድ ተመልካቾች። ለምሳሌ ጃኒ ይህ ዛፍ የኮሪደር ልማት ተብሎ ከሚወሰዱ ዛፎች መካከል አንዱ ነው። በአካባቢው ላይ በርካታ ወጣቶች በስራ ተሰማርተው የሚሰሩበት አካባቢ ነው። እስካሁን ባለኝ መረጃ በሰው ላይ የደረሰ አደጋ የለም። ነገር ግን በሰዓቱ ጃኒ ከአንድ ወንድ ልጅ ጋር እጅጉን ጠጥታ ሰክራ እንደነበረ የአካባቢው እማኞች ነግረውኛል። ስለሆነም ይህ የሀገር ንብረት አይደለም ወይ? ይህ የማህበረሰቡ ንብረት አይደለም ወይ? የአካባቢው ፖሊስ ወይንም ደግሞ የሚመለከተው መርማሪው አካል ይህንን ጉዳይ መርምሮ ስለምንድነው አፈጻጸሙን ያልነገረን? ጃኒ ተቀጣም ከሆነ ልክ ያኔ አህዮቹ ሳረግጠው ነበረ ዜና ስሩበት እንዳላችሁን እነዚህ የሚዲያ ሰዎችም ዛፍ አበላሽቷል፣ የአካባቢን ገጽታ አበላሽቷል ብላችሁ ለምንድነው ዜና ስሩ ያላችሁን? ይህ የግል ጥያቄ ነው። ውድ ተመልካቾቼ በሰዓቱ የነበሩ አጠቃላይ ሁነቶች እንዴት ነበሩ የሚለውን አስፈላጊ ሆኖ ከተገኘ በቪዲዮ ማስረጃዎችን ይዤላችሁ ቀርቤያለሁ። አሁን የምን ይባላል ጋይሶች? እኔ ቁም ነገር ሊያወራ ነበር የመሰለኝ እስከ መጨረሻ የሰማሁትን ማለት ነው። አሁን ይሄ ወንድማችን ምንድነው ዛፉን ነው ያሳሰበው፣ የተረሳ ጉዳይ ኪና 56000 ነው ምናምን ነው የተባለው። እኔ መብራት መግዣ አጥቻለሁ፣ ለዚህ መብራት መግዣ አጥቻለሁ 50 ምናምን ሺህ ትሉኛላችሁ። እንደውም ከቻላችሁ 56000 ብር መኪናው ነው መኪናውን 50 ምናምን ሺህ ብር ነው በላስቲክ እንደዚህ ያለው 56000 ብር ብዙ አጣፍሩም። መኪናውን ወሰዱት 56000። አዲሱን የታርጋ ጉዳይ ነው ጋይሶች። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።